የዛሬው ታሪክ ስለ አንድ መበለት ነው። አንድ ልጇን ያጣች አንዲት መበለት ነበረች። ልቧ ተሰብሮ ነበር። የወደፊት ሕይወቷ ባዶ ሆኖ ተሰማት። ባለቤቷንም አጥታለች። አሁንም ልጇንም አጥታለች። ወደ መቃብር ስትሄድ ኢየሱስ አያት። ጌታም ባያት ጊዜ አዘነላትን። አታልቅሽ አላት። ከዚያም ኢየሱስ የሬሳ ሳጥኑን ነካ። የሕይወትን ቃል ተናገረ። አንተ ልጅ እልሃለሁ ተነስ። ልጁም ተቀመጠና መናገር ጀመረ። ኢየሱስ ለእናቱም ሰጣት። ደስታ ሐዘንን ተካ። ተስፋ ሕመምን ተተካ። ይህ ታሪክ የሚያስተምረን ተስፋ ሲጠፋ እግዚአብሔር ጣልቃ መግባት ይችላል። ሕመም የመጨረሻ እንደሆነ ሲሰማ እግዚአብሔር አሁንም ኃይል አለው። ለእግዚአብሔር የማይቻል ነገር የለምና። ይህ ታሪክ ካበረታታ ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት ላይክ እና ሰብስክራይብ አድርግ።